ዲኤንኤ አስመርምረህ ተገናኘን ጀምረን ልጅ ቆይ ዲኤንኤ አስመርምረህ ልጅ መሆኑን ካረጋገጥክበት ጊዜ ጀምሮ ማለት ከመቼ ነው? በስንት ወር? ያ ማለት መስከረም ጀምሮ ከመስከረም ጀምሮ ምን ተደረክ ለልጅ? ከመስከረም ጀምሮ ወደ አንድ ተገናኙ። ለልጅ የትምህርት ቤት ከፈልኩ። እሺ የትምህርት ቤት አሁን ያዥልኝ አንድ ሀሳቡ እንደምንሰምተኝ። እሺ አሁን እስቲ እስካሁን ድረስ የሚለብሰው ልብስ እኔ ነኝ የገዛሁት። ጫማ ገዛውለት። የአስቤዛ አያቱ ግዛ ልብስና ጫማ። ገና እየተዋወቅን ነው። ልብስ፣ ጫማ፣ የቤት አስቤዛ፣ ዳይፐርስ፣ ይሄ ምናምን ወተት ተከራየው። ዳይፐር ነው ስንት አመቱ ነው? 4 አመት። ምንድን ነው ዳይፐር ነው ዋይፕስ? ያስፈልጓል። ዳይፐር ቁጥር አለው እንጂ ያስፈልገዋል። 2 ገዝቻለሁ። ቁጥር ለሊት ይሸናል ብላ አስገጥማለሁ። እኔ አላውቅም። አክቹሊ እኔም ጋር ተኝቶ ሸኝቶ ያውቃል። ህፃን ስለሆነ ነው አላውቅም። ዙሩ ዳይፐር ለማታ ማታ ብቻ እዛ ሚዲያ ላይ ለማታ ይስተኛል። ስለዚህ ያዥልኝ ልብስ፣ የትምህርት ቤት ወተት በኪራይ 1 ሊትር በቀን ፓውደር 2 ፓውደር ገዝቻለሁ። 1 ትልቁን 1 መካከለኛውን። የወተት ነው ፓውደር የወተት ፓውደር ወተት የሚከራየውና ናቹራል ኪራይ በቀን 1 ሊትር አልክ። ፓውደር ወተት ደግሞ 2፣ 1 ትልቅ 1 ትንሽ። አሁን ይህንን የምነግርሽ ምክንያት ስላለኝ ነው። 2 ከዛን ሩዝ ሩዝ እገዛለሁ 1 ትልቅ። ሩዝ ምናምኑን አስቤዛ ብዬሽዋለሁ። አንድ ላይ ሩዝ ምናምኑን አስቤዛ ስንገናኝ የምናጠፋው ምናምን ተይው። ከልጁ ጋር ስንገናኝ በጣም ነው የማጠፋው። በጣም አዲስ ስለሆነን የወደደኝም ለዛ ነው። የሚፈልገውን ነገር ነው የማደርግለት። ከተገናኘን 1 ወራችን ነው ገና። ይህን ሁሉ እያደረኩ የትምህርት ቤት እየከፈልኩኝ ለምን እንደው አላውቅም። አያቱቱ ጋር ተነጋግረን ነበር። ማዘር እኔ ያደግኩት ያለ አባት ነው። እናቴ ስታሳድገኝ ብዙ ላይፍ አይቻለሁ። ፍርድ ቤት ክስ ምናምን እንዳትሄዱ፣ የምትፈልጉት ነገር ካለ ጠይቁኝ። ሌላ ደግሞ እንዳትረሽ የምፈልገው 4000 ብር በወር ሰጣለሁ ብዬ ቃል ገብቻለሁ። ሰጥቻለሁ፣ ጀምሬያለሁ። ያኔ ስራ ስለነበረ ነው እንደዚህ ያደረጉት። 4000 ብር በወር ሰጣለሁ። ይህን ሁሉ ነው የማደርገው። ይህን መምህርነት ዩቱበር ከሆንክ በኋላ ነው? መምህርነት ክንት ዩቱበር ከሆንክ በኋላ? ዩቲበር በ1 ወር ውስጥ ነው በቃ የሁሉ ነገር። ዩቲቤም በሚገርም በ1 ወር ከፈለኝ። በቃ 2012 የከፈትኩት ወዲያው ሰራበት ከፈለኝ ገንዘቡ እና ገንዘቡ መጣሪ ሰው ላለች። መጀመሪያ እነሷ ተስማምተን ነበር። መጀመሪያ ምን ያለችው ምን መሰለሽ? አሁን እነሷ ማል ያልተግባባንበትና የተበጠሰው ነገር ከፍቅር ውጭ ነው። በሌላ ጉዳይ ዝም ብሎ አለመግባባት ሲፈጠር እሷ ማጥቃት የጀመረችው ነው ብዬሻለሁ። በውስጥ ተነጋገርና ዲቦራና እኔ ተነጋግረን ምን ተባባልን? በልጅ እኮ አትስራ አላልኩም። እኔ ያልኩህ ምንድን ነው ጥሩ ነገር ስራ ብላ ተማመን። ኢትዮጵያ ሚዲያ ዳ ኮምፕሌን አደረገች። እሱ ባይሰራበት ጥሩ ምናምን አለች። በውስጥ ተነጋገርና እኔ እና እሷ ችግር የለውም ጥሩ ነገር ስራበት አለችኝ እና 17000 ብር ኢንቨስት አድርጌ 1 ቆንጆ ቪዲዮ ሰራው ማለት ነው። ለቪዲዮ ነው 17000 ኢንቨስት ያደረገው? ማርያም ማለት ልብስ እየገዛው እያዝናናሁት ሞል እየወሰድኩት ምናምን ነው የምልሽ። ገባሽ?